ሰላም ውድ ተመልካቾች፣ ዛሬ በጉለሌ ክፍለ ከተማ ወረዳ 10 ኮሙኒኬሽን ጽህፈት ቤት ተዘጋጅቶ የሚቀርብላችሁ ከአረብ ሀገር ተመልሳ በመምጣት ስራ የጀመረችው አንድ ጠንካራ ሴት ይሆናል። ከዝግጅቱ ጋር ቤተልሔም ካሳ እንዲሁም በምልክት ቋንቋ ጽጌ ሽንቁጥ አብረናችሁ እንቆያለን። እንኳን ደህና መጣችሁ ወደ ሂቫ የህፃናት ማቆያ ማዘርዴ። ያው ይሄ ተግባር ከከተማ በወረደልን አቅጣጫ መሰረት እኛም እንደ ክፍለ ከተማችን ማዘርዴዎችን እንድናደራጅና ወደ ተግባር እንዲገቡ በተሰጠን እቅድ መሰረት እኛም እንደዚህ ከአረብ ተመላይ ከስደት ተመላሾችንና አንዳንድ እናቶች ደግሞ በራሳቸው ቤት ሰርተው በተመጣጣኝ ዋጋ ህፃናት እንዲይዙ ያው በወረዳችን ያሉትን እናቶችና እህቶቻችንን ወደ ተቋማችን በማምጣት በማማከር ወደ ተግባሩ እንዲገቡ በማድረግ ሂባ የህፃናት ማቆያ ማዘርዴ ዛሬ በዚህ ደረጃ ህፃናትን ተቀብላ በተመጣጣኝ ዋጋ በርካታ ህፃናትን እያዘች ትገኛለች። የራሷም የገቢ ማስገኛ ነው። ሁለተኛ ነገር ደግሞ በእኛ በስፖንሰር ምንም ገቢ የሌላቸው እናቶች ወደኛ ጽህፈት ቤት መጣው ያው ስራም ሳይኖራቸው ግን ስራ መስራት የሚፈልጉ ህፃን ይዘን መስራት አንችልም የሚሉትን ወደ ስራ በማነጋገር እሷም ደግሞ የኛን ሀሳብ በመቀበል ስፖንሰር በመቀበል ዛሬ 3 ህፃናትን ያለ ምንም ክፍያ እያቆየችልን ነው የምትገኘው። ከዛ ውጭ ደግሞ የወጣቶች የስራ ላይ ልምምድ በነበረበት ሰዓት ህፃናት ይዘው መግባትም ስለማይቻል ማንኛውንም ህፃን እዚህ እየተቀበለችልን በርካታ ስራዎችን እያሰራች እያገዘችን ስለሆነ እንደዚህ አይነቶችን ደግሞ ማዘርዴዎች በቀጣይም ማበረታታትና ወደ ተግባር እንዲገቡ በቅድ ደረጃ 2 ስላለን ቀጣይ ላይ እንደነዚህ አይነት እናቶችንና እህቶችን ማበረታታት ስላለብን ይሄ ተግባር መቀጠል አለበት። በተለያየ ስልጠና በከተማ አስተዳደሩ የሚሰጡ አሉ እስከ ውጭ ሀገር ድረስ እየተሄደ ልምድ እየተወሰደበት ይሄ ተግባር እዚህ ስለደረሰ ቀጣይ ከዚህ የበለጠ ደግሞ ሰርተን ወረዳችንን ከፍታ የምንጨምር ይሆናል። ለዛሬ ያው በዚህ ያበቃለሁ። ስሜ ኑሪያ መሐመድ ይባላል። በወረዳ በጉለሌ ክፍለ ከተማ ነዋሪ ነኝ። የመጣሁትም ከሳውዲ ነው እና ስራ አንድ ስራ በማፈላልግ እና እንትን በመል ሰዓት ምን ይሽመቻል ምን እንትን ይላል ማለት ራሴን ማስተዳደርበት ነገር ምንድነው ብዬ በማስብበት ሰዓት የማዘርዴ የሚለውን ፕሮግራም እዛ እንትን ብዬ ስጠይቃቸው ጥሩ እንትን እንዳለው ስል እነሱን አማከርኳቸው። ስልጠናው ወሰድኩኝ። በማዘርዴ ታቅፌ አሁን ህፃናቶችን ሰብስቤ እነሱን በመያዝ ላይ ነኝ ያለሁት። ለወላጅ ለእናቶች እነዚህ ለሚጠብቁት በስሪ ስንት አሉ? በስሪ አሁን 2 አሉ። አንድ ደግሞ ልጅ ያለች ዩኒቨርሲቲ ተማሪ ናት፣ ዘንድሮ ተመራቂ ናት። በዛ ላይ ደግሞ እኔ ሁሌም እዚሁ ነኝ ማለት የሆነ አጋጣሚ ካላጋጠመኝና የስራ ጉዳይ ካላጋጠመኝ በስተቀር ልጆችን ተለይቼ አልወጣም። ስለዚህ ውስጣችን 4 ሰራተኞች ሆነን እየሰራን ያለው ለ2 ሰው የስራ እድል ፈጥሬ ያለው ማለት ነው። በማህበራዊ ሚዲያ አማራጮች የምንለቃቸውን ፕሮግራም ለማየት ፌስቡክ፣ ቲክቶክ፣ ቴሌግራም፣ ትዊተር፣ ዩቲዩብ አማራጮች ታገኙናላችሁ። ሰብስክራይብ እና ፎሎ ማድረግ እንዳትረሱ።